እንወድሻለን ማማ። እሺ አሜን 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 አሜን። እኔም አውቃለሁ። እሺ እሺ ማማ አርሰናል አክባሪ ይስጥልኝ፣ ተከበሩልኝ። አሜን አሜን። ስላየሁት በጣም ደስ ብሎኛል። እኔም እንደገና እንደተወለድኩ ደስ ብሎኛል። አንተ በመጣቴ ራሱ እንደገና መወለድ ነው። እኔ ራሴ ማበብና መፍካት ነው። ረጅም ዕድሜ ከጤንነት ጋር ተመኙላቸው ለማማ አርሰናል። ስላየሁት በጣም ደስ ብሎኛል። እኔም በጣም ተደስቻለሁ። እናቴ እንኳን ደህና ቆየኸኝ፣ እንኳን ደህና ቆየኸኝ። ዋው እማማ፣ ያው እንግዲህ ረጅም ዕድሜ ከጤንነት ጋር ይስጦ ለሁላችንም፣ ለልጆቻችንም፣ ለእናንተም ጥሩ እንጀራ፣ ጥሩ ዕድሜ፣ ጥሩ ፍቅርን ከጤና ጋር ይስጥልኝ። አዎ ብዙ ሰዎች በቃ እማማ አርሰናል ነው የሚሉት። የአርሰናል እናት ነው ስሜ። አዎ የአርሰናል እናት ግን አቀባበል በጣም እርሶ የአርሰናል እናት ከሆኑ ታደለ ሮባ የአርሰናል አባት ነው። ይሄንን አጸድቋል። ኤግዛክትሊ። አመሰግናለሁ። እኔ ደግሞ የአርሰናል ልጅ ነኝ። የታወቀ ነው ልጅ አይደለህ እንዴ? አንደኛው ደጋፊ አውቃለሁ። አንተ እንኳን ቃለ መጠየቅ እንደዚህ ስታረግ ገብርኤል አይለምን እንቅልፍ አይወስደኝም። ኳስ ካለ አንተ እንደዚህ ጥያቄ ላይ ስትሆን ቆብ ነው እንቅልፍ የለ ራት አልፈልግ። ይሄው ዛሬ እዚህ ሶፋ ላይ ደግሞ ማማ አርሰናል ነው ነው። ታዲያ ፈጣሪ ምን ይጎላዋል? እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። መጀመሪያ የአርሰናልን ጨዋታ ያዩበት አጋጣሚ ያስታውሱታል? ማማ አርሰናል እኔ ያው በነ ሄነሪ ጊዜ ነው። ሄነሪ፣ ቤራ፣ ፋብሪጋዝ ቤራ ካምፕ በነበሩ ጊዜ ሌሎቹ እንኳን ይጠፋኛል። እድሜም አለ እንግዲህ ምን ላድርግ። ስንት ዓመት አርሰናልን ደገፉ ማማ አርሰናል? እንግዲህ አስበው ከነ ሄነሪ በፊት እኔ ኳስ አያለሁ። ከነ ሄነሪ በፊት? አዎ ሌላ ኳስም እንደዚህ ጨዋታ ሲኖር አያለሁ። የአርሰናል መስራች ናቸው ማማ አርሰናል። አሁን ግን ተጽዕኖ የለቦትም። ምክንያቱም እርሶ ጨዋታ ሲያዩ በቲክቶክ ይተላለፋል። አንዳንዶች እያዩ ኳስ ለወጣቶች ብቻ እንደተሰጠ ሐሳብ የሚሰጡ ሰዎች አሉ እና ማማ አርሰናል ላይ አንዳንዶች ትችት ይጽፋሉ። ምን ብዙ ተቃውሞም አለ። ምንድነው? አንተ ባልከው ልጅ አንድ ነገር ልንገርህ። ኳስ አሁን አንዳንዱ ምን ይላል? ኳስ ማንም ለተራገጠ ለውጭ እርግጫ ይላል። ኳስ እርግጫ አይደለም። ፉትቦል መዝናኛ ነው፣ መደሰቻ ነው፣ ጥበብ ነው። ኳስ ላወቀው ላልገባው ደግሞ እያለም ያናንቅ አለ። እኔ በበኩሌ እናልቀበልም። ማማ አርሰናል ግን እድሜው አይደለም። ለምንድን ነው በዚህ እድሜው? አንዳንዶች ሐሳብ ይሰጣሉ በመቁረቢያው የሚል ነገር ሲነሳ ሰማለሁ። አሁን ደግሞ የእርሶ ልጅ ምን ብሎ ነገረኝ? ፒኤስጂን አርሰናል ካሸነፈ በኋላ እቆርባለሁ ብላለች። እና በቁርብ ታዲያ ኳስ ምን ይከለክለኛል? ኳስ እኮ ጽድቅም አይደለም ኃጢአትም አይደለም። ይሄን አይከለክልም። ኳስ ጽድቅም አይደለም ኃጢአትም አይደለም። በቃ መዝናኛ ነው። ፉትቦል መዝናኛ ነው። እኔ ሳቅ። ስለዚህ ቆርበው ማየቶን ይቀጥላሉ። አዎ የማይቀር ነው። አሁን ለፒኤስጂ አሰላለፍ አውጡ ቢባሉ ማማ አርሰናል በረኛ ማን ነው ለአርሰናል? ዴቪድ ራያ። ተከላካይስ? ተከላካይ ማንን ያደርጋሉ? እኔ ገብርኤል መጋዲሽ፣ ሰሊባ እና ቲምበር። አማካኝ ማንን ያደርጋሉ? አማካኝ ተጫዋች እንዴት? አጥቂ መሀል ላይ ራይስ። አርቴታን ይበልጡታል። እውነት እኔ አሁን እዛ ቁጭ ካሉት አማካሪዎች ማማ አርሰናል የበለጠ ለአርቴታ ጥቅም ነበራቸው፣ ግን አልሰማማ።
ይላክለታል። አይ ሰይፍዬ ልጄ ይላክለት እያሉ ነው። አዎ ይላካል። ይሰማል። ኧረ ጆሮ የማይሰማው ምን አለ? አጥቂስ ማን ነው የሚያደርጉት? አጥቂ ጆኮሪሽ አበርት እሺ እና ገብርኤል ጄሱስ እኔ የምወደው በገብርኤል ጂሰስ ይግባ እያሉ ነው። አሁን እሱ ይሄን ቢሰማ ፒኤስጂን ያሸንፋል። እኔ ራሴ የገብርኤል ጂሰስ አድናቂ ነኝ። አመሰግናለሁ። እኔ ማንም ብትሉ ከኛ ልጆች ማንም ሰነፍ የለም። ሁሉም ያ ስኬል የሚባለው እሱ ነበር ትንሽ ደከም ያለ። አሁን ግን ነቃ ብሏል። አስተካክለነዋል። ማርያም ነቃ ብሏል። ስለዚህ የአርሰናል ሆኖ እየተጫወተ የሚያናድዱት ተጫዋች የለም አሁን። አይ መቼም ቢከፋም ቢለማም አይጠፋም። ማን ነው? ትንሽ አንዳንድ ጊዜ ስኬልም ይሳሳታል። አዎ ደግሞ ይሄ እንካቤ አዎ ይሳሳታል። አዎ ስለዚህ ቢሳሳቱም ሁሉም ጀንትል ነው። ግን ከተጫዋቾቹም ካሰልጣኙም ከምንም በላይ ለዴቪድ ራያ ታላቅ ምስጋና አክብሮት አለኝ። ዴቪድ ራያን የራያ ልብስ አልብሰው ፎቶ እያየው ነበርና ይስማማዎታል? ምን ጥርጥር ኢትዮጵያ ያረጉት ምን ጥርጥር አለው? ሳካስ እንዴት ነው? ሳካም ቆንጆ ነው። ከጉዳት ወዲህ ነው ትንሽ እኮ ሁሉም ድክመት ያመጣው እንጂ ሳካ ኦዲጋርድ እየተናበቡ ነው ሲጫወቱ እንኳን እውነቴን ነው። አሁን ግን ትንሽ እየተጎዱ መቼም ሰው ከተጎዳ አቋሙ ትንሽ ወረድ ይላል። ማንም ቢሆን ለዛ ነው እንጂ ሳካንና እነሱን የሚስተካከልማ የለም። አሁን ግን በጨዋታ ገብርኤል መጋሪሽና ራይስ ሁለቱን ስለያዝን ነው ለዋንጫም የደረስነው እያሉ ነው። የአርሰናል ፒላሮች ናቸው። የማንቸስተር ዩናይትድ የቁልቁለት መንገድ ቢሳካ የሚባል ተጫዋች ያመጡ ቀን ነው አለኛ አንዱ። እኛ ደግሞ ሳካ ምክንያቱም በሳካ ያርሰናል ብለው እኮ ሳይሳካ ቀረ። እኛ ሳካ ነው ተሳካ። እንደ ስሙ ራሱ ተጽዕኖ አለው እያሉ ነው። እንዴት ሲገዛ ተጫዋች ቢሳካ የሚል ተጫዋች እንዴት ይገዛል? ምንድነው ከተገዛ ሳካ ምክንያቱም ተሳካን ደስ ይላል። ግን አሁን ምረጡ ቢባል ባርቴታ የሆነ ሰዓት ላይ ቀያሚ ነበሩት አሉ። አልተቀየምኩም። ለምን በለኝ የማልቀየምበት ፉትቦል መሸነፍም አለ ማሸነፍም አለ፣ ሽንፈትም አለ ጉብዝናም አለ። ይሄም ያቀያይም ነገር የለም። ጊዜ ጠብቆ ሰው ደግሞ ይሄው ማሸነፍን ያገኛል፣ መሸነፍን ብቻ ሳይሆን። ስለዚህ እኔ ባርቴታ ምንም ቅያሜ የለኝም። አርቴታንም አመሰግነዋለሁ። እርሱ አሁን ጓደኛ አሎት? ምክንያቱም የሰፈርተኛው ራሱ የሰፈር ልጆች ወጣቶቹ ናቸው ከእርሱ ጋር የሚያዩት። አይታል አይደለ? ልጆቼን አብረውኝ የሚሰሩትን አይቻለሁ። አሁን እስኪ አንድ ቪዲዮ ላሳየዎትና እሺ ይሄ ያያችሁ ነው እንግዲህ ላይፍ ላይ ገብተን ደስ እንዴታ ተንበረከኩ እኮ ደስታው ነው። አለቀስኩ። ምን መንበርከክ ብቻ ማልቀሱስ መች ቀረልኝ። ስለት ነበረቦ ውስጤ ኧረ እኔ ስለት የለብኝም። ውስጤ ተደስቶ ነው። ብንሸነፍማ እዛም ቤት አላድርም፣ እህልም አልቀምስም። አይ በቃ ሽንፈት ካለ ጭንቀት ያመኛል። እውነት? ማማ አርሰናል ሲሸነፍ እራት ሳይበሉ ይተኛሉ የሚባለው ነገር ሀቅ ነው። ከሰውም አልነጋገር። እውነት? ደህና ደሩ ማድል ገብቼ ለጥን ያሸነፈ ለትስ አይ የዛለት ማኛን ነው ማየት ነው። ይደነሳል።
ታዲያስ መትረየስ ሲተኮስ ይላል ሩምጣጣ መጣልሽ መድፈኛው የሻምቢስ ልጌታ አለ። እንደዛ ነው የተደሰቱበት አጋጣሚ መቼም ይሄ ነው ብዬ አስባለሁ። የአርሰናል ቡድን በራሱ የጽናት ምሳሌ ነው። ግን አንዳንዶች ምን ይላሉ? ክሪስታል ፓላስን አሸንፈን ነበረ ዋንጫውን እኛው ራሳችን መብላት የነበረብን ይላሉ። እርሶ በዚህ በበርንማውዝ ሲቲ ማሸነፍ አሁንም እኮ ምን ይላሉ ሻሼዎች ዩናይትድ እንበለዋለን እንደው ልብ አይሞት እንበለዋለን የሚባል ታሪክ ምን ነው የሚበሉት? ዋንጫውን እኛ ነን የምናገኘው። የምን ዋንጫውማ ተበላኩ አለቀ ጉዳዩ። በቃ ይሁሉት ማማ አርሰናል ማንቸስተር ዩናይትድ ዋንጫ የሚበላ ከሆነ ቤስት ዳንስ አዋርድ ታዲያ ውስጥ ወደ ግራ ውስጥ ወደ ቀኝ ነው። አመሰግናለሁ። በዳንስ ነው። በነገራችን ላይ አርሰናል ዋንጫ ሲያሸንፍ የማንቸስተር ዩናይትድ ተጫዋቾች ናቸው አሉ በውዝዋዜ የሚቀበሏቸው። ይኸውልህ አሁን እኛ 6 ሆነን ነው የምንሰራው ማለት 6 ነን። እንግዲህ አርሴ 3 ነን። እሺ የአርሴ ልጆች 3 ነን። 2 ማንቺ አሉ፣ 1 ሊቢያ አለ፣ ሊቨርፑል። አዎ 6ታችንም በዛችሁ በቤታችን ነው የምንሰራው። በፍቅር ማለት ነው። በፍቅር ተዋደን። ለምን ልጆቹ በሙሉ እጄ ላይ ተወልደው እኔ ያሳደግኩ ነኝ። ጎረቤት ነኝ። እጄ ላይ ተወልደው ሁሉንም ያሳደግኩ ነኝ። መድኃኒዓለም በሚያውቀው ነው። ስለዚህ ቤታቸው ቴሌቪዥን እያለ እኔ ጋር ነው መጥተው የሚያዩት። አሁን እንደዚህ እንኳን ይሄንን ሳንጀምር እኔ ጋር ነው መጥተው ግማሹ መሬት ላይ፣ ግማሹ አልጋ ላይ፣ ግማሹ ሶፋ ላይ ተቀምጠው እኔ ትንሽ ወንበር ይዝና ከነሱ መሃል ቁጭ ብዬ ማየት ነው። ደስ ይላል። የተለያየ ክለብ ብትደግፉም ፍቅራችሁ አንድ ነው። አንድ ነው። ጸብ የለም ምን የለም። ግን አንዱ ያገባለት ግን ነቆራለ አለ። አይ እሱ አይቀርም። ይሄም አይቀርዳ ነው። ሊቨርፑልን ምን ስትሉ ነው የምትነቁሩት? አይ እኔ ነቆራ ውስጥ የለም። ምን ያሮጊት ነኝ? ምን አገባኝ? ምን ጥልቅ አድርጎኝ እዛው ሻሼና እነሱ ናቸው የሚነቋቆሩ። አሁን ኢቨንት መተን እዚህ ጎስት ጋር እሺ እንትን ይሄ ቆርኪው ጥቢ ጥቢ ያረገለት እሺ መጣን ስናይ አርሴናል 2-0 ተሸነፈ። ሲሸነፍ እኔን እንደው አሳበደው ጨርቄን ሊያስጥሉኝ አበሸቆት። ኧረ በስመ አብ ያራዳው ጊዮርጊስ የሊቢያውም ተነሳብኝ። እሺ የሻሸውም ተነሳ። አይ ዛሬ ትግስቱን ስጠኝ ጊዮርጊስ አልኩ። ምን ልበል? ይሄው መታገሶ መጨረሻ ላይ ሁለቱም ማናት ላይ ቁጭ ብለው ዋንጫ አነሱ። ጨፈርኩባቸው። ለሰው ልጅ ትግስት ጥሩ ነው። አዎ እንደ ትግስት ምን አለ ጥሩ? የታገሰ ከሚስቱ ይወልዳል ነበር የሚባለው። የቆየ ነው። የቆየ ከሚስቱ ይወልዳል ነው። አጠፋህ የቆየ ከሚስቱ ይወልዳል። የታገሰ እንደ አርሰናል ከ22 ዓመት በኋላ ዋንጫ ያነሳል።